ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም እንደምን ሰነበታችሁ? ይህ የጨዋታ እንግዳ ዝግጅታችን ነው። የስፖርት ጋዜጠኛና ሙዚቀኛው የኢብራሂም ሀጂ አሊ ጨዋታ ነው። ኢብራሂም ሀጂ አሊ በሙዚቃ በኩል ተወዳጁን አሊ ቢራን ያጀበ ሙዚቀኛ ነው። በል ሲለው ደግሞ ድምፃዊም ነው። በስፖርት በኩል ለድሬዳዋ ሲቪል አቪዬሽን፣ ለድሬዳዋ ጥጥ የእግር ኳስ ተጫዋች ነበር። ብዙውን የሥራ ዘመኑን ያሳለፈው በስፖርት ጋዜጠኝነት ነው። በጋዜጠኝነት የሸፈንካቸውን ትልልቅ የስፖርት ውድድሮች እናንሳ እስቲ ኢብሮ። ከትልቁ እንነሳ። 22ኛው የሞስኮ ኦሎምፒክ እዛ ሄደሃል። በ1980 ነበር በአውሮፓውያን አቆጣጠር። በእኛ 72 ነው። ትክክል። እንግዲህ የሞስኮ ኦሎምፒክ እነ ምሩጽ ይፍጠር ጊር ሽፍተር የተባለበት አይደለ? ሸቱ ቱራ በመሰናክል ትክክል። መሐመድ ከድር፣ ዮሐንስ መሐመድ፣ እነዚህ ቶሎሳ ቆቱ እነዚህ በጣም እነሱ አረንጓዴው ጎርፍ የተባሉት ስፔን ነው። እሺ፣ ክሮስ ካንትሪ ላይ ነው። እሺ፣ እዛ እንደ አጋጣሚ ነው የሄድኩት ማለት ይቻላል። ተመረጡም ገና ጀማሪ ለሁሉም ጋዜጣ ይሰጥ። ግን ሙዚቃው ቀርቷል በዚህ ጊዜ ሆኖ እየሰራሁኝ። እንደውም ይሄ ስትሪንግ ምናምን እዚህ በጣም ውድ ነበር። የዚህ ፕላስቲክ የድራምም ፕላስቲክ በጣም ውድ አታገኝም። እዛ ግን ይዘህ መጥተሃል እሱን ሁሉ በ50 ሳንቲም እንጃ ልነግርሽ አይደለም። BU6 ምናምን 50 ሳንቲም በጣም እዛ ሲሄድ ማለት ነው። እንደውም ትዝ የምለኝ ታውቂያለሽ፣ እኔ ይሄ ማይነር ስኬል ደስ ይለኛል ማለት የፈረንጁ ሳይሆን የኛ አሁን ትዝታ የምንለው አለ። በጣም ያሳዝናል እኮ ስታየው። ይሄ ስያሜ የተሰጠውም ከዚህ ነው። አሁን በኋላ እኔን ብርቱካኔ የምትለው ምናምን ትዝታ ምናምን ደስ ይለኛል። በደንብ ነው የምጫወተው ናይት ክለብ ውስጥም ሌሎችም እነዚህ በማይነር ስኬል ውስጥ አሁን እዛ ሄድን። ይሄ በጣም ላርጀስት ሆቴል ኢን ዩሮፕ ነው እኛን ያሰረፈው። አሁን በየሬስቶራንቱ ደግሞ ትልቅ ፒያኖ አለ። በቃ እኔ የምሳ ሰዓት ሳይደርስ በፊት እሄዳለሁ። የእራት ሰዓት ሳይደርስ እዛ ቁጭ ብዬ እነዚህ ማይነር ስኬል ምድረ ፈረንጅ እኔ ላይ ይሰበሰባል። ምን አይነት ሙዚቃ ነው የምትጫወተው ይሉኛል። አይ እነዚህ እኮ የኛ ነው ምናምን። በኋላ ባጅ ሁሉም ሰው ደረቱ ላይ አለ። ካያጋለው የምርሱ አገር ነው ይላሉ፣ የአባቢቂላ አገር ነው ይላሉ። ከዛ በኋላ እንዴት ደስ ይላል ምናምን። አሁን ከክፍሌ እየጠሩኝ እና የፈለከውን እንጋብዛለን እና ያንን ሙዚቃ ተጫወቱልን ማለት በኋላ ምን ያክል እርካታ እንደሚሰጥ ያን ጊዜ ነው ያወቅኩት። ያ ይመጣና እኔ መጠጥ ጠጥቼ አላቅም። በሳጥን የሚያመጣልኝ አለ። ስጃራ አጭሼ አላቅም። አሁን ያንን እንዳለ ስቴካውን ያመጡልኛል። በቃ ምን አለፋሽ ሁሉም መጥቶ ና ያንን ሙዚቃ ተጫወትልን። በዚህ ምክንያት በቃ ታዋቂ ሆንኩ። ምን ጓደኛ በዛ ምን ከዛ ስለ ሙረዝ ይጠይቅ ምን እንኳን መጣሁኝ አልኩኝ። ደስ የሚለኝ ነገር ምን እንደሆነ ታውቃለሽ? በዛን ጊዜ ኦልሞስት 1 ወር ነው የቆየ ነው። እኛ ቀደም ብለን ነው ይሄን ነው አንድ የማስታውሰው መጀመሪያ ያለ ሜኑ ነበር ምግብ የሚመጣል። እኔ በኋላ ሾርባ ምን ትፈልጋለህ ምናምን ስሉኝ እኔ የንበርበሩን ትኬ ጋሽ አበበ ወልድ ጻድቅ፣ ግርማ ሰይፉ ነው እሱን የሚያወራው ጋሽ አበበ፣ እንደገና አድጉ መስፍን ከዓለም ጋዜጣ እኛ 5ታችን ነበር የሄድ ነው። ከዛ በኋላ ደስ የሚላችሁ ውስጥ እናንተ የባህል ምግብ ይቅርብን አመጣች። በጣም ይጥማል። ልክ 12 ቀን ከቆየን በኋላ ሜኑ መምጣት ጀመረ። ያ ደስ የሚለው ሾርባ የትኛው ነው ብዬ ስጠይቅ ለካ የፈረስ ስጋ ነው። ይህን ሁሉ ቀን የፈረስ ስጋ አበላሽኝ። ይሄ ነው አንተ ጣፍጦ የለም አለች። አሁን
የአንድ ቀን ቢሆን በጣትም ቢሆን ታወጪዋለሽ። 12 ቀን ወሮት ሰውነት የሆነ የፈረስ ስጋ። ከዛ አቆምኩኝ። እንደዛው ቀጠለ ማለት ነው። አሁን እዛም ሌላው ትዝ ያለኝ ምን እንደሆነ ታውቃለሽ? እኔ ምንም የጆርናሊዝም ይሄ ኤቲክሱም ይሄን ያክል አላውቅም ነበር። ታውቂያለሽ፣ ሁሉም በጨበጣ ነው የሚገባው። አሁን እነ ምሩጽ ሲሮጡ ቀድሞው ነው የሚሄዱት። ለእነሱ ማንም የሚጮህ የለም። መዓዛ 10ኛ ላይ ያለው 15ኛ ላይ ያለው የሃንጋሪ ቡልጋሪያ ምናምን እነዚህ ለእነሱ ይጮኋል። እኔ ያለሁት የጋዜጠኛ ቦታ ነው። ፊታችን ቴሌቪዥን አለ። አሁን ብቻ ተናደድኩ። እንዴት እኛ እየመሩ እንዴት አይጮህላቸው? እንዴት ምሩጽ ቶለሳ ምናምን በቃ መጮህ ጀመርኩ። ጋዜጠኞቹ ኧረ እባክህ ቁጭ በል አንተ ጋዜጠኛ ነህ፣ ዞር በል። የምን ጋዜጠኛ ምሩጽ ምናምን እያለቀስኩ እኮ ነው። ደግሞ እኔ ላይ ካሜራው በእኔ ላይ አይዞርም። ዓለም ሁሉ ነው ያየኝ እንደዛ ስጮህ። ከዛ በኋላ በቃ ጋዜጠኛው ሳይቀር ተብሎ ነው አይደል የሚታየው? ጋዜጠኛው ስጮህ ተመልከቱ እያሉ እንግዲህ ጋዜጠኛ ለሁሉም እኩል ነው ስለሚባል ነው እንግዲህ። እኔ ከዛ በኋላ ነው ትንሽ ስለ ጀርናሊዝም በቃ ከተማርኩ በኋላ መጥተው ከጀርመን መጥተው ነው ያስተማሩ። ዩኒቨርሲቲ መጥተው በሙሉ በቃ በአጠቃላይ ከዛ በኋላ ነው ያወቅኩት። በነገራችን ላይ መዓዛ እዚህ አዲስ አበባም የክብር ትሪቡን እንቀመጣለን ታውቂያለሽ። አሁን እዛ ሲመጣም የሐረር ሲመጣ እዛ ሆኜ እጮኻለሁ። ኧረ እባክህ አንተ ጋዜጠኛ ዞር በል። የምን ጋዜጠኛ? በተለይ ጥፋት ከሰራማ ኧረ ኢብራሂም እኮ እንዴት ነው እባክህ ተው ምናምን። ከዛ የእኛ ልጆች የአዱ ብራ ባንድ አባላት ሁሉም ኳስ የተጫወቱ ናቸው፣ ይወዳሉ፣ ይገባሉ። ይህንን ትቼ ካታንጋ ነው የሚገባው ከነሱ ጋር ለመጮህ እኮ እንዲያመቸኝ ነው። ይሻላል አንደኛው ነው። ከዛ በኋላ አንተ እኮ በቃ እናው ነፃ መሆን አትችልም ምናምን ትምህርቱን ከወሰድኩ በኋላ ከዛ በኋላ እስከ ዛሬ ነፃ ነኝ። ምንድን ነው ያየሁት? ሪያሊቲ ማድነቅ አትችይም ደጋፊ ከሆንሽ። እኔ ለማንም አሁን በቃ ብጫወት በቃ ሪያሊቲ ማድነቅ እንድችል ለሁሉም እኩል ነው በቃ የማየው። ብራዊ ስሜት ሌላ ነው መሆን ያለበት። ግን ይሄ በቃ አንቺ በቃ ኒውትራል ካልሆንሽ የስፖርት ጋዜጠኛ መሆን በጣም አስቸጋሪ ነው። ምክንያቱም ሳትፈልጊ ለአንድ ወገን ማዳላት አይቀር ይመጣል። እንደዛ ነው። ይሄን ሁሉ ካወቁኝ በኋላ መተው የጀመርኩ ትልሻለሁ። እንግዲህ ሞስኮ በአጋጣሚ ነው የተመረጥኩት ብትለኝም የቴሌቪዥን የሬዲዮ ሰዎች አልነበሩም እንዴ? ይንበርበሩ ነበረ። በአብዛኛው ለጋዜጣ ነው። ምክንያቱም ቴሌቪዥን ምናምን የሄዱም ስለነበረ እድሉ አሁን ለፕሬስ ተባለና በአብዛኛው ከፕሬስ ነን። አንድ ከስፖርት ኮሚሽን ነው ጋሽ አበበ የሄዱት። ጋሽ አበበ ጋር አብረን እንሰራ ነበር። ትክክል። ስንት ኮሚቴም አብረን ሰርተን የለም እንዴ? አትሌቲክ ፌዴሬሽን፣ የፌር ፕሌይ ብዙ ኮሚቴ ውስጥ ሰርቻለሁኝ። ብዙ መጽሔት ውስጥም በላይም ብዙ ጽፌ ያለሁኝ። ያው ማለቴ እንደ ንግግሬ ሳይሆን እንደ ጽሁፍ ላይ በጣም ሰለሞን ተሰማ በጣም ነው የረዳን። እዚህ ስመጣ በቃ እስቲ ጋሽ ሰለሞን እስቲ ይልኝ ማየት ጀመርኩ። ይልኝ ኢብሮ በጣም አሪፍ ነው፣ በጣም አሪፍ ነው፣ ይሄ እዚህ ቦታ እንዲያድርግ እንዲህ ያስተካከል። በቃ እሱ በሚሰጠኝ መመሪያ መሰረት በሌላው ቀን ጽፌ እመጣለሁኝ። በጣም ቆንጆ ነው ምናምን እያለ በቃ በጣም አሪፍ ነው፣ ከአሁን በኋላ እንዳውም እንዳትመጣ አለኝ። እንግዲህ ለአድማጮችም እንትን እንድንል እኔም ራሴ የያዝኩት አንድ ጥያቄ ነበረ ከስፖርት ጋዜጠኞች እንደ አንዳንዶቹን እናንሳ ብዬ ሰለሞን ተሰማን ይዤዋለሁ። ሰለሞን ተሰማ እንግዲህ ሙዚቃ የግጥም ደራሲ ነው። በሌላ በኩል ደግሞ የኪነ ጥበብ ስራዎችን በየጊዜው በመጽሔት የሚያወጣ ነው። ስፖርት ፋና የሚባል ጋዜጣ ነበረው፣ ድምፅ ሁሉ ነበረው። እንግዲህ ጋዜጣ ላይ ይሰራል፣ ቴሌቪዥን ላይ ይሰራል፣ ሬዲዮ ላይ ይሰራል። እንደው ጉልበቱን ኬት ያመጣው እንደነበረ በጣም የሚደንቅ ሰው ነው። ፈጣሪ ነው ያደለው። እኔ ሞስኮ ስንሄድ ሰለሞንን ያልጠየቀን ጋዜጠኛ አለ ብዬ ለመናገር አልችልም።
በአብዛኛው በቃ ወይሪ ሰለሞን ተሰማ በጣም ይወደድ ነበር። ሰለሞን በችሎታው ብቻ ሳይሆን በጸባዩም በምኑም ሁሉ ሰውን ማውጣት የሚችል ነው። አሁን እኔ አንድ ጊዜ ላጫወትሽና ደስ ይለኛል። እኔ እናመሻለን አይደለም? ስናመሽ በስልክ የእኔ ፍሬንድ ትደውላለች። በቃ የልባችን እናወራለን። ለካ ይሄ ሌላውም ሰው ሲያነሳ ያዳምጣል ስልኩ። ሰለሞን አዳመጥን። ከዛ በኋላ ልክ ሊፍቱ ውስጥ ልንገባ ስንል ተገናኘን። እሺ ጋር ሰለሞን ኢብሮ ይለኛል። በጣም ደግሞ ይወደኝ ጀመረ። እሱም አለ ኢብሮ ይኸውልህ አንድ ምክር ልስጥህ አለኝ። ሰማሁ አላለኝም። በቃ በስልክ ስትናገር ሌላ ሰው አያዳምጠኝም ብለህ አታስብ። በስልክ የሚነገረውና ለብቻ ስትሆን የምታወራውን መለየት መቻል አለብህ። ተጠንቀቅ አለኝ። አዳመጥኩ አላለኝም። በቃ እኔ አወቅኩኝ ምን እንደሰማ። አንተ የሚሰማኝ የለም ብለህ በቃ የልብን ሁሉ አወራለሁ፣ እሷም ታወራለች። ከዛን ቀን ጀምሬ በቃ ስልክ ላይ በጣም እላፊ መሄድ ተውክ። በጣም አፍላፊ በቃ በጭራሽ። በጣም ደማቅ ሰው ነበር። እውነት ለመናገር እንግዲህ እኛ ያው በሩቁ ነው የምናውቀው። ከዛም በኋላ ደግሞ ወዲያው ከአብዮቱ በኋላም ብዙ ጭቅጭቅና እንትን ነበር በጣም እና በዛው ህይወቱ አለፈ አይደለ? በቃ በዚሁ እንዳውም በጣም ምንድን ነው በእስር ቤት ውስጥ እያለ ነው ብዙ ችግር ያጋጠመው። ታስሮ ነበር? አዎ ታስሮ ነበር። አሁን የእሱ ምን መሰለሽ መዓዛ፣ ልክ እሱ ካረፈ በኋላ መጥተው የእሱን ዕቃ ሲያወጡ መዓት ሪል ነው እዛ ያየሁት። የሚገርምሽ በአብዛኛው ዘፈኖቹ እዛ ላይ ያሉት የሩቅ ምስራቅ ነው፣ ፋር ኢስት፣ የጃፓን፣ የቪየትናም፣ የምናምን። አሁን እዛ ላይ መሰለሽ በሰባት ነው የሚጫወቱት። የእሱን ችሎታ እኮ ልነግርሽ ነው። በሰባት የሚጫወቱትን እሱ ምን ያደርጋል? ሁለቱን ሰሚቶን አውጥቶ ሀገራዊ ዜማ ያደርገዋል። አንዳንዱን ሰምቻለሁ። ከየት ነው በቃ ሰለሞን ይህን የመሰለ ዜማ የሚያመጣ አይደለም። እሱ በሰባት የሚጫወቱትን ሁለቱን አውጥቶ ትልቅ ችሎታ ነው የሚጠይቀው። ይሄ በጣም ትልቅ ችሎታ ነው የሚጠይቀው። ያንን አውጥቶ ወደ አምስት ይመልሰውና በቃ እኔ ነኝ ያለ ዜማ ይወጣዋል። በጣም ብዙ ሪል ነበረ። ግን ከዛ በኋላ የዛ አይነት ሲስተም የተከተለ ሰው አለ ብዬ አልገመትም። በጣም ረቂቅ ሰው ነበር። በጣም ደግሞ በጣም ግሩም ጋዜጠኛ ነበር። አሁን አበበ ቢቂላ ከቶኪዮ ሲመለስ የሰራውን ፕሮግራም እንዳጋጣሚ ሰምቸዋለሁኝና እንዴት አይነት ፕሮግራም ነው የሚሰራው? በጣም ላይቭ በሚሰራበት ጊዜ፣ የቀጥታ ስርጭት በሚሰራበት ጊዜ፣ በቀጥታ ስርጭቱ መካከል ቀድሞ የቀረጻቸውን በሚያስተላልፍበት ጊዜ ጥያቄዎቹ፣ አቀራረቡ ያሰጋል የምትለው ቃል። እንደገና ደግሞ እግር ኳስን ደግሞ በቀጥታ ከስቴዲየም ሲያስተላልፍ በቃ በአይኑ እኮ አሁን በሬዲዮ ተመልከቱ ይላል አይደለም? እውነቴን ነው የምልሽ። በዛን ጊዜ ልክ በአይናችን የምናይ ይመስላል። የሁለቱንም ወገን ሲያቀርብ አንዱ ላይ ለስለስ ብሎ አንዱ ላይ ጠንከር አይልም። አንዱን በደንብ አጉልቶ ሌላውን ጸጥ አይልም። ሌላም አደጋ ለመፍጠር ሲፈልግ የገሌ ይዞ ጀክሳ ምናምን አደገኛ ነበረ። የሱዳን ተጫዋች ጀክሳ ይዘዋል ምናምን አብዶ ሰርተ ያሰጋል ወደ ጎል መጠጋቱን ትረዳለህ። በቃ በጣም የሱ እንጃ እኔ እንዴት እንደሚገልጸው ያቆየልን መጽሔቶች ብዙ ታሪክ በጣም ብዙ ስራ ሰርቷል። በጣም ብዙ ስራ ሰርቷል። አንዱን እንግዲህ እሱን ዘፈን እዚህ ላይ እንጋብዛለና ምን እናደርጋለን? በዚህ እናስታውሰዋለን በሙዚቃው። የትኛውን ግን አንተ ምረጥ እስቲ። ለእውነት እሞታለሁ። እሺ፣ ለእውነት እሞታለሁ አልሳሳም ለነፍሴ የሚለውን የጥላሁን ገሰሰ የተጫወተውን የእሱን ዜማና ውሸት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ። በቃ ኢብራሂም ያንተ ብቻ ሳይሆን በዛ ዘመን ድሬዳዋ የነበረው ታሪክ ነው። በዛ ዘመን ኳስ ተጫዋች የነበሩት ሰዎች ታሪክ ነው። ወደዚህ ስትመጣ የሙዚቀኞቹ ነው፣ የስፖርት ጋዜጠኞች ታሪክ ነው። እስቲ ደግሞ ወደ ጋዜጠኝነቱ እንሂድና አንዳንድ ነገር ላንሳ። አንዳንድ ትዝታ የሌለው የለምና
አቶ ጌጡ ፕሬስ ድርጅት ሹፌሩ የነበረች አንድ ሰርቪስ አለች። ማታ ስታመሽ ይዛህ የምትሄድ እና አቶ ጌጡ ምንድን የሆነው በጣም ደስ አሁን በጣም ብዙ ሰው በዚህ ጉዳይ ላይ ስቀዋል። አሁን ማታ አምሽተን እኔና አንድ ሴት ልጅ ይዞ ነው ገነት ጉርሜሳ የምትባለው የእሷ ቤት የት ነው አሁን ሸራተን የተሰራበት እዛ ነው። ገባ ይላል ታውቃለች፣ ኮርኮንጭ ነው ምናምን። እቺ ብራዚሊያ ነበረች። ገባን፣ እሷ ወረደች፣ አንኳኳች፣ ገባች። አሁን እንዴት ትውጣ ከኮርኮንጭ ውስጥ መኪናዋ በቃ ኢብሮ ግፋልኝ አለ። በቃ እሷ ደግሞ እቺ ብራዚሊያ ያን ያክል አይደለም፣ በተቻለ መጠን ገፋና ገፋን። ውስጥ ነው አሁን ያለ ነው። እየገፋሁ ወጣች። አሁን ቀጠለ። አሁን አስፋልት ላይ ሲደርስ ያቆምልኛል ነው። በቃ ተከትዬ መጣው። አስፋልት ላይ ስመጣ የለም ጋሽ ጌጡ ላይ ታች መንገድ የለም። አሁን 6 ሰዓት አልፈዋል። ሰዓት ላፊ ነበር በዛን ጊዜ። አሁን ምን ማድረግ አለብን? እንኳን እዚህ ሆነ አልኩኝ። ይቺ ምንም አይደለችም፣ በእግር እመለሳለሁኝ፣ እዛው እንገናኛለን። አሁን እኔ በመጥፎ ነው ያሰብኩት። እንዴት ጥሎኝ ይሄዳል? ሆን ብሎ ጥሎኝ ይሄዳ መሰለኝ። ከዛ በኋላ አሁን ወዴት ነው? ወደ ቢሮ መመለስ፣ ብርሃንና ሰላም ነው። አሁን ጉዞ ጀምሬ ወደ ቤተ መንግሥት ስር፣ ምክንያቱም ከርፊው ፓስ አለኝ ያኔ ለጋዜጠኞች ይሰጣል። አሁን እያለፍኩኝ ሲሄድ ምን ስል ረጅም መንገድ ከሄድኩኝ በኋላ ከኋላ አይመጣም፣ መኪናውን ይዞ ኢብራሂም አለኝ። አሁን ከቢሮ አካባቢ አይደለም የሚመጣው፣ ታች ስለሆነ ምን ሆነ ነው ግን ባዶ መሬት ላይ ጥለኝ ሄድከው? ምን አደረግኩ? አሁን እኔ ወደ ጥልም ለመግባት እሱ ገባሽ። ቅዝቃዜም አለ ምኑም አለ፣ ትንሽ ወንዝ መውረድም አለ ስለሚያነጋ። አሁን ናግባ እኔ እነግርሃለሁ አለኝ። ገባሁ። ይኸውልህ ከየት እንደተመለሱ ታውቃለህ አለኝ። እኔ መሿለኪያ አልፌያለሁ አለ። አንተን ቤት ለማድረስ? አዎ እኔ ሳሪስ ነው ቤቴ። እንዴት እኔን ሳትይዝ ብቻህን ትሄዳለህ አልኩት። እኔ በቃ ዝም ብዬ መሪውን ይዤ በቃ ይኸው ኢብራሂም የእኛን ችግር ይህ አይደለም በየቦታው እንደዚህ ለብቻ ያወራል እሱ። በኋላ ይህ ሲሄድ ምን ነው ታዲያ መልስ እንኳን እሺ እንዲህ ነው እንኳን መልስ የለም እንዴ ኢብራሂም ብሎ ዞር ብሎ ሲመለከት ኢብራሂም የለም። የት ገባ ማለት ጀመረ። አሁን የት ነው የገባው? ሲያስበው የት እንደረሳኝ አወቀ። ተመለሰ። እዛ ሲመጣም የለው። እንግዲህ ወደ ቢሮ ሊመለስ ይችላል በሚል ግምት መጣ። እንዲህ ጉድ ሆኜ ነው። አሁን እኔ መሳቅ ጀመርኩ። የተናደስኩ በላይ በቃ መሳቅ ጀመርኩኝ። እንደዛ አንድ ትዝታ ነው። የሻለቃ ግርማ ይልማ ቴሌቪዥን ያሉ አይደለ? ሙዚቃ ያሉ። እስቲ ንገረኝ እሱን ጨዋታ። አሁን ተዋውቀናል። የተዋወቅንም የማስታወቂያ ሚኒስትር ነበሩ እነሱ። እንዳሁም በርቀት ነው ያሉት፣ እዚያ አቡነ ጴጥሮስ ነው ያሉት፣ እኛ 4 ኪሎ ነው ያለ ነው። በኋላ እኔ ገባሽ ይሄን አድማስ ላይ መጽሐፍ የጀመርኩት ምን እንደሆነ ታውቃለሽ? አድማስ እንግዲህ አዲስ ዘመን ላይ የአድማስ ገጽ ነበረ። አምድ አለው የክፍሌ ሙላት እሁድ ነው በአብዛኛው የሚወጣው። ክፍሌ ሙላት አወቀኝ ብዙ ነገር በተለይ ባክግራውንድ ምናምን እንደምጽፍ ኢብሮ እስቲ በዚህች ላይ ምናምን ጀመረ። መጨረሻ ለምን እንደሆነ ታውቃለሽ? በሪሳ ላይ ስንጽፍ እነዚህ በቃ ሰዋሰው የማያውቁ በፍጹም የስነ ጽሁፍ ሰዎች አይደሉም እያሉ ይተቹናል። ማንበብ ስለማያቅታቸው በፍጹም በቃ ትክክል ናቸው እኮ እነሱ፣ እኛ ሞዲፋይ አድርገናል ብዬሻለሁ። በኋላ በጣም ስለሚያስቸግሩ በቃ ምን አልኳቸው ለሁሉም፣ ያም ዛሬቱ ላይ፣ ያም ሄራልድ ላይ፣ ያም አዲስ ዘመን ላይ ሁላችሁም ካልጻፋችሁ ስማችን ጠፋ አልኳቸው። ችሎታችን ሁሉ እኔ አውቃለሁኝ ሁሉም ችሎታ እንዳለው። በኋላ ምን እናድርግ በቃ መጽሐፍ ብቻ ነው። እኔም ጀመርኩ። አሁን ስፖርት አምድ ላይ መጽሐፍ በተለይ አድማስ ላይ የሚያዩት በጣም የሚገርምሽ ነው። ሁሉም እንዴት ቆንጆ ነው እንዴት ቆንጆ ነው የሚሉ።
በቃ ስማችን እየተጠበቀ ነው። አሁን መምሪያ ኃላፊ ህዝቡ እነዚህ ምንም ችሎታ የላቸውም ይላል። እነዚህ በሌላ ይኸው ቋንቋ ሲጽፉ በጣም ቆንጆ ጽሁፍ ነው የምጽፉት፣ በራሳቸው ቋንቋ ምንድን ነው ችግሩ ማለት ተጀመረ። በኋላ ችግሩ እኮ ይሄ ነው ብዬ አስረዳሁኝ። የፊደል ችግር ነው። አሁን እንደዛ በቃ ስጽፍ ሻለቃ ግርማም ያያሉ፣ የእኛ ሚኒስትር ነበር። ማን ነው የኢብራሂም ሀጂ ይላል። በሪሳ ላይ የምሰራ ምናምን እንዴት ቆንጆ ይጽፋል ምናምን። በጣም እሱ የስነ ጽሁፍ ሰው ናቸው። በጣም የሚገርምሽ ኋላ በጣም ቆንጆ ነው፣ አበረታቶች ምናምን አስተዋውቁኝ ምናምን አለ። በኋላ አንድ ጊዜ የሆነ ስብሰባ ላይ በቃ አንድ ነገር ስለ ኢብራሂም ልንገራቸው አለ። እሱ የሐረር ልጅ ነው። ሰው ደግሞ ለምን ትናደዳለህ? እኔ አይታወቀኝም ስናገር በቃ የተናደድኩ ይመስላል። በቃ እሱ በንዴት መልክ ስናገርም እወቁለት፣ እኔንም አንተ ካለ አትቀየሙት፣ እኔም አልቀየምም። ሌሎቻቸውም እነዚሁ አያውቁማ እነሱ አለ። እርሶ ማለት ስለማያውቁ በቃ እንዳትቀየሙት እኔ ፈቅጄለታለሁ አለ። አሁን እኔ በቃ እንደዚህ ስለኝ የበለጠ በቃ እሱ ከበሬታውን በይ ምን እሱም መፍራት ጀመርኩ፣ ይህን ያክል ስለፈቀደልኝ። ኋላ አሁን ምን ይሆናል፣ አንድ ቀን ሲያገኘኝ ስብሰባ ላይ ኢብራሂም በቴሌቪዥን የማየው የሚዘፍነው አንተን እንዴ? አንተን እኮ ነው የሚመስለው አለ። ኧረ እኔ አይደለሁም ግርማ፣ እኔ አይደለሁም ታናሽ ወንድሜ ነው አልኩት። የሚዘፍነው አዎ እኔ ብያለሁ እኮ እሱ ጋዜጠኛ ነው፣ ጎበዝ ጋዜጠኛ ነው ብያለሁን። ስለዚህ ኢብራሂም መሆን የለበትም ብያለሁ። አዎ ትክክል፣ ታናሽ ወንድሜ ነው አልኩት። አሁን ከስንት ወር በኋላ ግርማ ተፈራ የሚባል የኛ አብረን እንሰራ ነበር። አዲስ ዘመን ላይ ነው የምሰራው። በኋላ ወደ ቁጥጥር ኮሚቴ ነው የገባው። እሱ ከገነት ምትኬ ቴሌቪዥን የነበረችው ሁለቱ ይጋባሉ ሰርግ። አሁን ኢብሮ ይለኛል በጣም እንስለም ያንተ ባንድ ነው የሚሰራልኝ ይላል። እናንተ ነው ቫራይቲ በሚገባ ሁሉንም ነው የምታስደስቱት ይልና ምን ችግር አለ አልኩት። መጣ ሸበሌ ነበር የተዘጋጀው። አሁን መጣ። አሁን እናስጨፍራለን እንጉድ ለካ ሻለቃ ግርማ ሰርግ ተጠርተው ተቀምጧል። እኔ በፍጹም እሳቸውን አለ። በኋላ ኢብራሂም ለእረፍት ሲወጣ ሲጨርስ እንግዳ ይፈልጋል በሎት ሻለቃ ግርማ እናትሉዋል። እንግዳ ይፈልጋል ብላችሁ ጥሩልኝ አለ። ልክ እረፍት ልናደርግ ስንል ኢብሮ እንግዳ ይፈልጋል አሉኝ። ቀለል አድርገው በቃ ታየዋለህ አሉኝ። ሲሄድ ልክ ይኸው ፊት ለፊቴ ያለው ሻለቃ ግርማ ነው። ክው አልኩኝ። ያንን እንዳውም ረስቻለሁ። እሺ ሻለቃ ግርማ መንዘል አይ ወንድምህን ለማድነቅ ነው እኮ የጠራው። ወንድምህ በጣም ጎበዝ ጊታሪስት። ወዲያው ብቻ ከዛ ሩጫ ምንድነው ሙያ ነው ምን አለበት ብትናገር ምንም ችግር አልነበረበትም። በእውነትም በጣም ጎበዝን ባለ ሁለት ሙያና በጣም አደንቃለሁ። ጎበዝና አይዞህ በለው በሁለቱም በርታ አለኝ። በቃ አሁን ጥንካሬ ያገኘው። ስለዚህ እውነት መናገር ያዋጣል። እውነት ነው በጣም አረቦቹ ምን ይላሉ ታውቃለሽ? አልሐቅ ወለው የኩን ሙር ይላሉ። ሙር ማለት ልክ እንደ አማርኛው መራራ ማለት ነው። ቢመርም እውነት ይመረጣል፣ እውነት ይሻላል። ምን ነገር አለ። እኔም መጀመሪያ አሁን እንደዚህ ነው ብዬ ብናገር የዚህ አይነት ጣጣ ውስጥ አልገባም ነበር፣ እፍረት አይመጣም ነበር። እሱ ባለው ዘገየ በምንድን ነው እድሜ ልኬ የማረሳው ያጣላቸው? የስፖርት ምንድን ነው የፕሬስ ፎቶግራፈር ነው። አሁን ሁልጊዜ አንድ ቦታ ስንሄድ ሄደን እንጠይቃለን። የፎቶግራፍ ክፍል ኃላፊ በዛን ጊዜ ጋሽ ሙሉጌታ ብሪሌ ነበሩ። ሙሉጌታ ብሪሌ ሉሌ ሳይሆን እሱ የመምሪያው ነው። ምክትላቸው ደግሞ ጋሽ በዛብህ አብተው
የብርሃን አባት እሺ የብርሃኑ አባት የነዘነበች የነዳኘ ብዙዎች ልጆቻቸው ፎቶግራፈሮች ናቸው። ኋላ በመሃላቸው ልክ ስቱዲዮ አሁን በመሃላቸው መስተዋት አለ በጋሽ ሙሉጌታና በጋሽ በዛብህ መሃል። ኋላ እመጣለሁ ጋሽ በዛብህ ፎቶግራፍ ጋሽ ሙሉጌታ እኮ አለ እና ለሱ ንገረው ይለኛል። እዛ ይመጣለሁኝ ከብቻ ጋሽ ሙሉጌታ ፎቶግራፈር እፈልጋለሁ እሱ ባለው ይሁንልህ ይለኛል። መጣና አንተ ባልከው መሰረት ብሎኛል እሱ ባለው ይሁን ብለዋል ስጠኝ እለዋለሁ ለጋሽ በዛብህ። እንዴ እሱ እያለ እንዴት እኔ አዝልሃለሁ ሂድና እሱን ጠይቅ እና የሚያዘው ጋሽ ሙሉጌታ ነው ብሎኛል። እንዴት ነው ጋሽ ሙሉጌታ እሱ ባለው ይሁንልህ አላልኩም ይለኛል። ኋላ አሁንም መጥቼ እንዴ ተው ኢብራሂም እሱ እያለ እኔ እንደዚህ አላደርግም ይለኝ። መጣና እሱ ባለው ይሁንልህ እኮ ብያለሁ አለኝ። ምንድን ነው ጋሽ ሙሉጌታ በሰው የምትጫወቱት? አንተ እሱ ባለው ይሁንልህ ይለኛል፣ እሱ ደግሞ እሱ ባለው ይሁንልህ ይለኛል። ምንድን ነው በእኔ የምታሾፍት? ለካ አዲሱ ይሄ ፎቶግራፈር ስሙ እሱ ባለው ነው። እነሱ የሚልህ እሱ ባለው ይሁንልህ እሱ ባለው ይሁንልህ ማለት እሱ ፎቶግራፈሩ ይሁንልህ ነው። ከዛ በኋላ በመኪና ሴት እየሳቀ ለእኔ ምን መሰለሽ ብዙ ስሞች ለእኔ አይዋጡልኝም። ይሄ እንኳን ጥሩ ነው እሱ ባለው እንኳን ጥሩ ምንም ችግር የለበትም። ሌላ የማይዋጥልኝ አሁን አንዳንድ አለ በጣም የማከብረው ያከብረኛል። ተንኮሎ ነው ስሙ ሰፈር ነው አዲስ ጎማ ነው የሚሰራው። ኋላ ኢብራሂም ደህና ነው ምንም እኔ እንዴት ብዬ ተንኮሉ ልበለው? ያስቸግራል በጣም በቃ ስሙን በቃ ተንኮሉ ለማለት አልሰራ በእኔ ዕድሜ ነው ያለው። ኋላ እንዴት ብዬ ልጥራው? አመት ፈጀብኝ ተንኮሉ ብዬ ለመጥራት። ትክክለኛ ስሙ ነው አባቱ ያወጣለት ስም ነው ብሉኝ በፍጹም ደግሞ እኔ አልዋጣለኝ። እንዴት ይህን የመሰለ ልጅ ይህ ጥሩ ልጅ እንደዚህ የሚያከብረኝ እንዴት ተንኮሉ ሊበለው? አንዱ ደግሞ እርጥቤ ነው ስሙ። እሱ ደግሞ ዝም ብሎ ልጆች በቃ ምናልባት ገና ከባል አገር እንደወጣ እርጥብ ነው ይባላል። እርጥብ ያወጡለት በቃ ልጆች ያወጡለት ነው ምናምን ብዬ መስሪያ ቤት እኮ ነው። ኋላ እርጥቤ እኔ እንዴት እርጥቤ ልበለው? መሳደብ ሆነብኝ። በቃ ለምንድን ነው እርጥቤ ያላችሁ ትላለሁ። ስሙ እኮ ነው ይሉኛል። አውቀው እኔ እርጥቤ እንዲለው ፈልገው ነው እያልኩኝ በቃ በጣም ነው የሚያከብረኝ። 6 ወር ፈጀብኝ እርጥቤ ብዬ እሱን ለመጥራት። አንዳንድ ስም አስቸጋሪ ነው፣ በጣም አስቸጋሪ ነው። አሁን ለምንድን ነው ተንኮሉ የሚባለው? በእናትሽ ማለት በጣም ባልጠፋ ስም በሸገር 102.1 ሬዲዮ የቅዳሜ ጨዋታን እንግዳ እያቀረብንላችሁ ነው። የዛሬ እንግዳችን ሙዚቀኛና የስፖርት ጋዜጠኛው ኢብራሂም ሀጂ አሊ ነው። አንተ ከድሬዳዋ እኮ ከአንደኛ ከሆኑ ዘፋኞች ጋር አብረህ ሰርተሃል። አሊ ሸቦ አንደኛ ነበር። አሊ ቢራ ነው እንግዲህ። አሊ ቢራ ሌሎች በእነ አሊ ሸቦ ጊዜ የነበሩ አንዱ ገና እኔ ጎረቤት ነን፣ ዝምድናም አለን፣ ፊት ለፊት ነው ቤታችን። እሱ አያውቀኝም። አሁን አይገርምሽም? ሀጂ አሊ ልጅ ነህ እንዴ ይለኛል። እኔ ግን በደንብ አውቀዋለሁ። ስርባ ብሎ መጀመሪያ አፍረንቀሎን ከመሰረቱት 3 ሆነው ነው የመሰረቱት። መዓዛ ማን ነው ይሄ? እስማኤል ሙመድ፣ አቡበከር ሙሳ እና ሱሌይማን ዩሱፍ። እነዚህ 3 የት ይሰሩ ነበር ታውቃለች? ሽርካ ይሄ ሽርካ ማለት አንድነት ነው። በአንድነት ጫት ይልኩ ነበረ ተደራጅተው። በፊት ለየብቻ ነበር። ከዛ አንድ ላይ መስራት ጀመሩ። እዛ ይሰሩ ነበር እነሱ። አረብኛም ይጽፋሉ። ከዛ በኋላ ማታ ታውቂያለሽ ይሄ የኡንዱርማን ይሰማሉ፣ የህንድ ምናምን ይሰማሉ። በቃ እንደዚህ 3ቱም የተለያየ ችሎታ ነበራቸው። እስማኤል ሙመድ ዜማ መድረስ ይችላል፣ መዝፈን ይችላል። ሱሌይማን ዩሱፍ ደግሞ ቶምቶምካ በጣም ይችላል። አቡበክር ደግሞ በጣም እንዳውም ምንድን ነው የግጥም አብዮት በኦሮምኛው ላይ የፈጠረ ማለት ይቻላል። ድሮ እንዴት ነበር ታውቂያለሽ?
አደሬን አሱማ ማኸራ ቡረኒ ጀቻ አፋኒቲፍ ማገራ ሙረኒ ሁለተኛው መስመር ላይ ነው የምታገኘው ስንኙ ላይ የምታገኘው ሌላው ፊት ለፊት ደጋ ብሻኑ ማአዲን ዋንጅረኒ ጃለተን ተኩማ ቀልቢ ዋንረኒ የዚህ አይነት ነበር የድሮ ግጥም እሱ በኋላ ምን አመጣጣ አረብኛ በጣም ጎበዝ ነው አቡበከር ሙሳ ኋላ የአረብኛ የሱዳን ምናምን ሰማ የነሱን አይዲያ እየወሰደ በኦሮምኛ እየሰራ በጣም ልዩ የሆነ ግጥም በቃ ያላቸው ግጥሞች በጣም ደግሞ ፍሰቱንም ሲታዩ በቃ በአንድ ነገር አሁን ለምሳሌ አሊም ሲናገር አልሰማውም ግን ኮባኮነ ዲፍቴ የምለው አቴዴ ሙፍቲና ሄድሽን ማለት ነው በራሱ ላይ የደረሰ ነው ይሄ የማየ አሊ ብራ ከዛ በኋላ ይሄንን ሐሳብ ከዛ ያማክረዋል አቡበከር እንዲ በቃ እንደዚህ ሲሆን በቃ መናገር ሁሉ አቃተኝ ሲሰናበታት ምናምን ሆዴ ሁሉ ቡጭቡጫል ምናምን ስል በቃ እሱ አመጣው ኩባ ኮነ ዲፍቴ አትዴ ሙፍጋና ድበቹን ደደበያትን አንዱበንዳን ዴሙ ከነቲ ምናንገራን ነጂ ሪፋቱ ሰንራ ኢሚማንኮ ያ ምና በሚገርም አሁን በዛች ጊዜ የነበረውን ኢቨንት ይወላል በምንድን ነው የጨረሰው ታውቃለህ ሲሐምቢሱን ደንደዩ ኮፕጣዊ ቶክቻ ነገይትን ሲንጃ የሚማናቀቻ በቃ ሊያስቀራት እንደማይችል አወቀ ሲሐምቢሱን ደንደዩ ነው ከዛ የሚቀጥለው ምንድን ነበር ኮፕጣዊ ቶክቻ ብቸኛው ሆኜ የቀረው ነገይትን ሲንጃ የሚማናቀቻ እንግዲህ የኢብራሂም አንዳንዱ ደግሞ አሁን ቋንቋውን የማይችለው ሰው ብዙ ጊዜ በእኛ ባህል ቋንቋውን ስትችለው ግጥሙን ስታጣጥመው ነው ሙዚቃውን ማብረህ አይደለ የተለመደው የኦሮምኛ ሙዚቃን ለሌላው የአገራችን ሰው ያስተዋወቁት ደግሞ እነ በተለይ አሊ ቢራ ነው አፍረንቀሎ እና አሊሸቦ እና ሰው ግጥሙንም ባያውቀው ዘፈኑን በጣም ወዶት ይሰማዋል እንግዲህ አሁን እያዝኒ ምን ማለት እንደሆነ የማያውቁ ጓደኞቻችን ዘፈኑን በጣም ይወዱት ነበር በጣም እያዝኒ በጣም አሁን በሪቱ ገነሞ እሱም በጣም ሙዚቃውም ራሱ በጣም አሊ እኔ አይቼዋለሁኝ ታውቃለሽ አብረን ቁጭ ብለን ምናምን ግጥሙ ጥሩ ከሆነ ኤዲት ያደርጋል መጀመሪያ ፍሎውን ሁሉ አይቶ ምን ብሎ ኤዲት አድርጎ አስተካክሎ ከዛ በኋላ ጥሩ ዜማ ለመድረስ እውነቴን ነው የምልሽ ግማሽ ሰዓት አይፈጅበትም ደግሞ ጥልቅ ናቸው የፍቅር ዘፈኖችም ቢሆኑ ሐሳቡ ጥልቀት አለው በጣም እና አንዱ የሚያስወድደው ይሄ ነው በጣም ሌላው ደግሞ አሊ እንጃ ፈጣሪ ሰጥቶታል ድምጽ እኔ በጣም ከመጀመሪያ ጀምሮ እንዴት ይሄን ድምጽ አገኘ ከአባት ነው ከእናት ነው በቃ ብዙ ከዛ በኋላ አብረን ከሆነ እዚህ ከመጣን በኋላ ጠየቅኩት አሊ ያንተ ድምጽ እንደዚህ የተለየ ሊሆን የቻለው ከምን ይመስልሃል አልኩ አሊ ደግሞ ጨዋታ ሲችልበት 24 ሰዓት ከሱ ጋር ብትሆኚ አያልቅበትም ምን ብሎ መለስልኝ መሰለሽ ኋላ እኛ ድሮ በድሬዳዋ እንግዲህ መክሰስ ጊዜ ይሄ ወይ እንቁላል የተቀቀለ እንዳለ ስርብሽ ደግሞ በጣም ቶሎ ምናምን አንስተሽ ቶሎ ማዋጥ ነው የምትፈልጊው በሚጣ በበርበሬ በድቁስ ምናምን አድርገሽ ምጣጥስም ድንችም አለ አሁን እሱ ያለኝ መሰለ ድንች ነበረ በጣም ደግሞ ርቦኝ ነበር አለ በደንብ እንኳን ሳልጠው ሳስገምቶ እንዳለ ገባ አለ እሱ ይሆናል እንደ ካውያ ተኩስ ድምጹን ያሳመረለት እሱ ይመስለኛል ብለ ግን በኋላ ደረስኩበት ለምምድ ነው ዋናው ልንገርሽ እኛ እዚህ በ67 እናቱ ወላጅ እናቱ መጡ በኋላ አብረን እንቀመጣለን ጨዋታ ይችላሉ በጣም እናቱ ከዛ በኋላ መንዙማ ደስ ይላቸዋል ያ ረቢ ወጃኒ ዋና መንዶይቱ ጉፉን በኋላ እሱ ራሱ ዘፍኖታል እሷ ነበር ስትዘፍን የነበረው እናቱ ከዛ አሊን ቁጭ በላለችው በድምጽ ለካ ምንጩ እዚህ ነው ብለን በእናት በኩል የመጣ ነው ብለን በጣም እናቱ ልነግርሽ አልችልም በድምጽ ደግሞ
ይሄ አለ አይደለም ዲሶናንት መግባት ምናምን ብሎ የለም። በጣም በቃ በተፈጥሮ የታደለች ለሙዚቃ። እሷ ጊዜው አልነበረም እንጂ ምናልባት ዘፋኝ ብትሆን በቃ እንግዲህ ከነ ብዙነሽ በቀለ ጋር በጣም ያውም እሷም ጉርሱም አካባቢ ናት። ስለዚህ በጣም የአሊ ልጁ ነው ማለት ይቻላል። እሱ እኮ በአንድ ጊዜ አንዳንድ ሰው እንደ ጀት ነው የምነሳው። ጀት ስነሳ እንዴት ነው ቴኮፍ አለው ተንደርድሮ ነው አይደለም የምነሳ። ሄሊኮፕተርስ በአንዴ ነው። አሊ እንደዛ ነው እንደ ሄሊኮፕተር በአንድ ጊዜ ብቻ ብድግ አለ። የእሱን እኩዮች እሱ ቢ ውስጥ ነበረ። የእሱን እኩዮች ጥሎ በአንድ ጊዜ ወጣ። በዛን ጊዜ በጣም የሚገርመው ነገር ምን መሰለሽ? ቢ መቼ ነው የሚጫወተው ታውቂያለሽ? ዋናው አፍረንቀሎ እነ አልሸቦ እነ እስማኤሌ እነ መሐመድ ዩሱፍ ሲደክማቸው እስቲ ትንሽ እረፍት እስከምናደርግ እናንተ ትንሽ ከዛ አቡበከር ምን ይላል መሰለሽ? አሁን ደግሞ እነሱ እረፍት እስከሚያደርጉ ድረስ አንድ አንጋፋ የሆነ ሰው በእድሜ በጣም ትልቅ ሰው የሆነ ትዝ ብሎት ይሄ የአፍረንቀሎን ሲመለከት ትዝ ብሎት እኔም ካልዘፈንኩ እያለ ነው። በቃ እድሉን እኛ ደግሞ ሰጥተነዋል፣ እናንተ ደግሞ በደንብ ተቀበሉኝ አለ። ተቀበሉኝ። አሁን ሲወጣ አሊ ብራ ገና 14 ነው ምናምን አመት ኮቱ ራሱ እዚህ ላይ ነው ያለው። ከዛ በኋላ ሲወጡ ህዝብ እንዳለ እንዴ የነን ህፃን ነው እንዴ ምናምን ብሎ አቡበክር ደግሞ ቀልዱ በጣም ይጥማል። ከዛ በኋላ ዘፈነ። አሁን የዘፈነው ደግሞ ከፍቅርም ጋር አንዋፊያቲ አከሞልጃለና ምናምን ስለ ፍቅር ነው። ወይላላ ሙጫ ጥቃኸና አንዋፊያቲ አከሞልጃለነጃ ስለ ፍቅር ያወራል። ምን ያውቃል አሁን እሱ ስለ ፍቅር ምናምን። እድሜውን በትክክል በእውነት በዚህ ማሳወስ ይቻላል። በህፃንነቱ ለመጀመሩ ወደ ዘፈን መምጣቱን አንዱ ጨዋታ አንዱን እያመጣ ብዙ ተጫወተን። ይብሮ በጣም አመሰግናለሁ። ዛሬ አብረህን ስለቆየህ እንግዳ ስለሆንከን በጣም አመሰግናለሁ። በጣም ነው የማመሰግነው።